መድብል እንግዲህ የታሰረበትን ገመድ በጣጥሶ አመለጠ ማለት ነው። ከዛ በኋላ እንግዲህ ፖሊሶች አዘጋጅተው ነበረ። መድብልም ትንሽ ልናፈስ ብሎ ወጥቶ ሄዶ ካፌ ውስጥ ነበረ። እናትዬ እዛ ሲዝናና ከሄደን ጋራ ደውለው ነገሩት ማለት ነው። ማመን አቃተው። ከዛ ደንግጦ ሲወጣ እንግዲህ ፖሊሶች ቀብ አደረጉት ማለት ነው። ዝና መቼም እጅ አልሰጠም። እኔ ያበበ ደንበሳ ልጅ አሁን ጉዳቸው ፈላ። ወለ ማህሌት ዳጣ አንድም ሰው አይቀረውም ስላችሁ እያንዳንዳቸውን ነው ዋጋ የሚያስከፍላቸው። ብቻ አላውቅም። እኔ እሱ በጥሶ ለወጣው እኔ ፈርቻለሁ ማለት ነው። እንግዲህ አንድ ሰው አስረው እነሱን ችላ ማለት አልነበረባቸውም። እንግዲህ ምንም ማድረግ አይቻልም። እንግዲህ ዳጣዬ ጉድሽ ፈላ። እዛ ገብተሽ በዱላ ሰውየውን አናውጠሽ እንግዲህ ከባድ ችግር ሊፈጠርብሽ ነው ማለት ነው። ለማንኛውም እንግዲህ አምልጧል ዝና ማለት ነው። ወይዘሪት ኤደንም ካፌ ውስጥ እንግዲህ እንዳያቸዋት እርቃኗን ነው ማለት ይቻላል። እንግዲህ እርቃኗን ነበረች። ከዛ በኋላ ደነገጠ። ሲያያት በጣም ነበር የደነገጠ እውነት ለመናገር እና በጣም ድንግጥ ነው ያለው። አላመነም፣ በጭራሽ አላመነም ነበረ። ከዛም እንግዲህ በጣም ግራ በመጋባት ላይ ነው ያለው። ብሩክ ማነው መድብል መሀሌትን ሊለቃት ወሰነና ከብሩክ ጋር ተነጋገረ። ዋናው ቀንደኛ ጠላታችን እኮ እሷ ናት። ምን ሆነሃል መድብል? እንዴት እሷን ልትለቅ ትወስናለህ? አይ ይበቃል። ሴት ልጅ እኮ ናት። ከዚህ የበለጠ ልቅጣት አልፈልግም። እሷ እኛ ላይ ያደረገችውን ነገር ረስተህ ነው እንዴ መድብል? አልረሳውም፣ ግን መቅጣት ያለብኝን ያክል ቀጥቻታለሁ። ከዚህ የበለጠ እሷን ምንም ላረጋት አልችልም፣ ይቅርታ አለው። ከዛ በኋላ እና እሷ ልትለቃት ወሰንክ? አዎ እለቃታለሁ። እሱስ ዝናስ ለፖሊስ አሳልፈን ለመስጠት ወሰንክ ወይስ? እሱን አላውቅም። መቼ ታማኝ ሰው ተገኝቶ ብለህ ነው ለፖሊስ አሳልፈን የምንሰጠው? ምክንያቱም ታማኝ አላገኘንም። ሁሉም የእነሱን ስራ የሚሰራና እነሱ ላይ ደፍሮ እርምጃ የመውሰድ አቅሙ የላቸውም። ምክንያቱም ለቤተሰብና ለልጆቻቸው ስለሚፈሩ። ስለዚህ እንግዲህ አለ ማለት ነው። ከዛ በኋላ እንግዲህ በይባል ቢሰራ እዛም ሄዶ እባካችሁ ውሃ ስጡኝ ሌላው ይቅር ሲል የእውነት በጣም ነው ያሳዘነኝና ሞገስ እንግዲህ ቆሞ ሁለቱን ብርጭቆ ለራሱ ጠጣው ማለት ነው። እባክህ ውሃ ስጠኝ ውሃ ጠምቶኛል ሲለው እንደዛ አሳዘነኝ። የእውነት ነው የምላችሁ ዝና እንግዲህ አላቅም፣ የሰው ልጅ ይለያያል ማለት ነው። እንደዛ ውሃ ስጡኝ ብሎ ሲንከራተት አይኑ በጣም ነበር ያሳዘነኝ እውነት። ውሃውን በታጠጡት ችግር አልነበረው፣ እጁን ባትፈቱትም። ግን እሱ እንግዲህ ሲስተም አያጣምና ራሱ ሰንሰለቱን በጥሶ ሄዷል ማለት ነው አንበሳው። መሀሌት ጉድሽ ፈላ። እኔ አበበ ደንበሳ ልጅ ብላ ስትሳለቅበት እዛ የታገቱበት ቦታ እንግዲህ እንዴት እንደተሳለቀችበት አይታችኋታል። አሁን አንተ ያለህ አማራጭ ሞት ብቻ ነው አቶ ዝና። እኔ አበበ ደንበሳ ልጅ እያልክ በሜዳ መዝለሉ ቀረ። አየ ጌታም ጌታ አለው እኮ እንደውም መድብል ጀግና እኮ ነው እያለች እየፎከረችበት እንግዲህ ከዛ በኋላ ዋጋዋን ታገኛለች። ከዚህ ልውጣ እንጂ የመጀመሪያ አንቺ ነሽ ሞች ብሏታል ማለት ነው። እስኪ መጀመሪያ አንተ ውጣ፣ አንተ እኮ ከዚህ በኋላ መውጫ የለህም ሟች ነህ አለችው። ከዛ በኋላ እንግዲህ እሱን አብረን የምናየው ይሆናል። እኔ በረሃብ አልሞት፣ ምናልባትም ውሃ ጥም ትንሽ ሊጎዳኝ ከቻለ ነው እንጂ እኔ አበበ ደንበሳ ልጅ በረሃብ አልሞትም። እውነት አትሞትም? አዋየው እኮ አለመሞትህንማ። ሰው ስንት ቀን ሙሉ ውሃ ሳይጠጣ እንዴት ዝም ብሎ ይቀመጣል? ጌታዬ እንዳንቺ ጅብ መሰልኩሽ እንዴ? ከዛ በኋላ እንግዲህ ወይዘሪት ማህሌት ተሳለቀችበት። መድብል እባክህን ፍታኝ፣ ይኸውልሽ ሁለተኛ በዙሪያዬ ባገኝሽ እመኝኝ ዋጋ አስከፍልሻለሁ። ወይዘሮ ማህሌት ከዚህ በኋላ በቤተሰቤ መሀል እገባለሁ የምትይ ከሆነ እውነቴን ነው የምልሽ በጣም ዋጋ ትከፍያለሽ አላት። ከዛ በኋላ አይ በፍጹም አላደርገውም መድብል፣ አንተ ብቻ ከዚህ ጋር አስወጣኝ እንጂ በፍጹም እንደዛ አላደርግም አለ። ከዛ በኋላ እንደዛ ባታደርጊ ነው የሚሻልሽ፣
አለበለዛማ ከባድ ችግር ይፈጠርብሻል። ከዛ እንግዲህ መድብል እንደምንም ብሎ የኛ ሰዎች አይንሽን አስረው ይወስዱሻል። አሁን አይንሽን ወስረው ወደዛ ይጥሉሻል። እንዴ ለምንድን ነው አይኔን የምታስሩኝ? ምክንያቱም ማየት የሌለብሽን ነገር ስለምታይ ይህን ቦታ ካየሽ ስለምጠቆሚ አላት። ከዛ በኋላ እንግዲህ ወይዘሪት ማህሌት በፍጹም አያደርገውም። ይሄንን አርዮስ ሰውዬ እንኳን የሚያዛችሁልኝ ዋናው ነገር እሱ ነው። እሱ ከተያዘልኝ እኔ ማንንም አልፈራም። እውነቴን ነው የምላችሁ። ከዚህ በኋላ ለማንም እንትን የለኝም እያለች እንግዲህ እያግባባች ነበረ እሷ ማለት ነው ነገር። በስተመጨረሻም እንግዲህ ወይዘሪት ማህሌት ሞገስ ለቀቃት። ብሩክ እንኳ እንድትለቀቅ አልፈለገም። እቺ ሴትዮ ከለቀቃት ነገር ሁሉ ይበላሻል። መድብል ማህሌትን ከመልቀቅ በፊት አስበዋል ብሎት ነበረ። አይ ከዚህ የበለጠ እኔ ልጎዳት አልችልም፣ ምክንያቱም ሴት ልጅ ናት አለ። ሴት ልጅ ናት አትበል በእናትህ። እሷኛ ላይ ያደረሰችው ነገር ቀላል ነው እንዴ ሲለው አውቃለሁ ብዙ ነገር አድርጋለች፣ ግን ደግሞ በቃ አስጠነቅቃታለሁ ከዚህ በኋላ አጠገባችን እንዳትደርስ አለ። ከዛም እንግዲህ ወታ ሄደች። እንደሄደችም ኤፍራታ ጋር ሄደች ማለት ነው። እርቦኛል፣ ምግብ አይቼ አላውቅም፣ በፍጹም እራብ አቃጥሎኛል እያለች ከዛም እንግዲህ ሰጠቻት። እንዴት ከመርዙ አንድ ቂጡን ከጣለ ዱርዬ ታረግዣለሽ? ምን አይነት ሴት ነሽ አንቺ? አታፍሪም እንዴ? እንዴት ከሱ ታረግዣለሽ? እንግዲህ የልጄን አባት ለቀቅ አድርጊው እሺ፣ ስነ ስርዓት ይኑርሽ። ከዚህ በኋላ አንድ ነገር እሺ። እንደዛ ነው? አዎ እንደዛ ነው። ከዛ በኋላ እንግዲህ ውጪልኝ ከቤቴ፣ ውጪ ከቤቴ። ከዚህ በኋላ አጠገቤ ብትደርሺ ነግሬሻለሁ አለቻት። ኤፍራታ አስወጣቻት። እኔ አልፎልኛል፣ አሁን ባለሀብት ጠብሻለሁ፣ ትልቅ ባለሀብት ጠብሻለሁ፣ ገንዘብ በገንዘብ ሆኛለሁኝ። ስለዚህ ከዚህ በኋላ ምንም አይመጣም። እውነት? አዎ እኔ ሀብታም ነኝ አሁን። ከዛም እንግዲህ ይሆንልሽ፣ አንቺ ግን ባንክ ሰብረሽ ነው እውነት መድብል አግቶሽ ነው ስትላት እንግዲህ በተነታ ሞታ ነበረ ማለት ነው። ከዛም አቶ መድብል እንግዲህ ማስጠንቀቂያም ጭምር ሰጥቷት ነው ከዛ ቤት እንድትወጣና እንድትሄድ ያደረጋት እውነት ለመናገር። ከዛ በኋላ እንግዲህ ወይዘሪት ማህሌት ወጥታለች ማለት ነው። ወጥታ ሄዳለች፣ ግን ምን እንደሚጠብቃት አላውቅም። ማህሌት መቼም የምታርፍ ሰውም አይደለችም። እውነቴን ነው የምላችሁ። መቼም ተስፋ የምትቆርጥ ሴት አይደለችም። እና እንግዲህ እስከ ጥግ ድረስ አሁንም ደግሞ ሌላ ተንኮል ታመጣለች ብዬ አስባለሁ ማለት ነው። ከዛ በኋላ እንግዲህ አቶ መድበልም እዛው ትቶት ሊዝናና ሄደ። ነገር ግን እንግዲህ አቶ ዝና ሰንሰለቱን በጥሶ አምልጧል። ከዛም ተደወለለትና ዝና አምልጧል ምን አለ እንግዲህ ሞገስ እናው እሱ መድብል በጣም ነበር የደነገጠው እውነት ለመናገር እንግዲህ። ምክንያቱም አስባችሁታል፣ ብዙ እቅድ ነበራቸው። ዝና ታግቷል፣ ከዚህ በኋላ እስር ቤት ነው የሚገባው ብለው በነፃ መንቀሳቀስ እነ ዳጣ እነ ሞገስ እነ ጠበቃው እነ ማህሌት ምናምን ነገር እና አሁንም እንግዲህ ይሄን ነገር ሲሰሙ ድራሻቸው ነው ከምድር የሚጠፋው። እውነቴን ነው የምነግራችሁ። ከዚህ በኋላ እንግዲህ ምንም ማድረግ አይቻልም። ዝና ካመለጠ ሁሉም ነገር አበቃለት፣ እመኑኝ ማለት ነው። አበቃለት በቃ ምንም እንትን አይልም። ከዛም እንግዲህ ወይዘሪት ማህሌት አንድ ጊዜ ብቻ ከዚህ ውስጥ ልውጣ እንጂ ሁላችሁንም ዋጋችሁን ነው የምሰጣችሁ። እኔ ማህሌት ለማንም ተሸንፌ አላውቅም። አዎ ዋጋችሁን እሰጣችኋለሁ፣ እመኑኝ። ለእያንዳንዳችሁ እንደዚህ መለቃችሁ እንዳይመስላችሁ እያለች እንግዲህ ፉከራዋን ቀጠለች ማለት ነው። ከዛ በኋላ እንግዲህ ከዛ ውስጥ ተቅለስልሳም ሆነ እንደምንም አስወጣት። ወታ ሄደች።
ኤፍራታ ጋር ሄዳ እንግዲህ እህቴ እንዴት ነሽ? ደህና ነሽ እህቴ? በጣም እኮ ነው አለሽ ግን በህይወት ማለት አለው መኖርማ አንድም ቀን ግን የት ነች አላላችሁኝም እንጂ ይሄ ነው ትንሽ በጣም ያሳዘነኝ ነገር። ለማንኛውም አትጨነቂ ማህሌት፣ ለሁሉም ነገር ጊዜ ያለው ጊዜ ይፈታዋል አለቻት ኤፍራታ። እንግዲህ እሷም ሆዷን ከሞላች በኋላ እንዴት መርዙቅን ታገቢዋለሽ? ይህንን ደላላ የሆነ ሲጮህ ሲንከራተት እያለ እንግዲህ በጣም ነበረ እንትን ያለው ማለት ነው። በስተ መጨረሻም እንግዲህ መድብልን ቀባ አስደረጉት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተ መጨረሻም መድብልን ችግር ውስጥ ከተቱት ማለት ነው። አይ መድብል መዘናጋት ሲወድ ማለት ነው እውነት ለመናገር